ትሁቴ በስተመጨረሻ እውነታውን አፈረጠችው። ናቲ እናቴ ሞታለች ብሎ ተስፋ የቆረጠ ሰው ሰተት ብሎ ወደ ታገተችበት ወይንም ወደ ታጎረችበት ክፍል ላይ ገብቶ ሲያይ ራሱን መቆጣጠር አቅቶት እናቱ ጋር ተቃቀፉ። ትሁቴ ደግሞ ከበስተኋላ ሁና እየተከታተለችው ነበርና አቶ ገዙና ቤቲ ተከትለው ሲገቡ እሷ ደግሞ እጅግ በጣም ደስ በሚል ሁኔታ ትሁቴ አየህ ከእናትህ ጋር ተገናኘህ፣ እኔ ልንገርህ አልንገርህ እያልኩኝ ግራ እየተጋባሁ ነበር። ለማንኛውም እጅግ በጣም ደስ በሚል ሁኔታ እናትህን በህይወቷ ስላገኘሃት ይለያል ብላ አለችው። እሱም ደግሞ ትሁት ላደረግሽልኝ ነገር በሙሉ አመሰግናለሁ። አሁን ላይ ጠላቶቼን ፊት ለፊት እንድጋፈጥና እናቴን በህይወት እያለች ሞታለች ብለው እኔን ስራ ቦታ ሄጄ እዚህ ቤት ስመጣ እጅግ በጣም እየጨነቀኝ እንዲሁም ደግሞ ራሴን መቆጣጠር ሁሉ እስከሚያቅተኝ ድረስና መፈጠሬን ሁሉ የረሳሁበት አጋጣሚ ነበረ ብሎ ትሁቴን ከሚባለው በላይ አመሰገናት። ቤቲና አቶ ገዙ ደግሞ የሚያደርጉት ከባድና አደገኛ ነገር ልጃቸው ገዙ እንዲፋለማቸውና አሳልፎ ለህግ እንዲሰጣቸው እያስገደዱት ይገኛሉ። እማዬ እውነት አንቺ በህይወት ተቀምጠሽ በህይወት እያለሽ ነው እንዴ እዚህ ክፍል ይህን ያክል ጊዜ እንኳ ስኖር ድምፄን ሳትሰሚ ቀርተሽ ነው እንዴ? ምን አለ የሰው ድምፅና ጩኸት እንኳ ብታሰሚ። እማዬ በህይወት ስለተገናኘን በጣም ደስ ብሎኛል ብላ እቅፍ ሲደራረጉ ትሁቴ ደም እንባ አለቀሰች። ወይኔ በጣም ነው ማዝነው እውነት ለመናገር እስካሁን ድረስ አንቺ እዚህ ባዶ ክፍል ላይ ተቀምጠሽ ለካኔ እናቴ ሞታብኛለች ብዬ በህይወቴ እየተሰቃየሁ ነበር ያለሁት። በጣም አዝናለሁኝ ብሎ የደስታም የሀዘንም እንባ ሁሉም ድብልቅልቁ ወጣበት። ትሁቴ ደግሞ ብዙ ሳትለፋ እናትህን ስላገኘሃት በጣም ደስ ይላል። እኔ ግን ልንገረው ወይስ አልንገረው እንዴት ነው ነገሩ እያልኩኝ ግራ ተጋብቼ ነበር። አሁን ላይ በጣም በሚገርም ሁኔታ እናትህን በምንም አይነት መንገድ ስላገኘሃት እጅግ በጣም ደስ ብሎኛል ብላ ከናቲ ጎን ሆነች ማለት ነው። ናቲን እንግዲህ ገና ስታየው እየማለለችና በፍቅር ጠብር ግፍ እያለች ትገኛለች። ቤቲ የገዛኸኝ ሚስት በተደጋጋሚ ምን አይነት ውርደትና ቅሌት ነው የምትሰሪው? አንቺ ያገባሽው ለገንዘብ ለሀብት ብለሽ አባትሽን ከሚያክል እድሜ ነው የሚወልድሽን አባትሽን ነው ያገባሽው። ብዙ ነገር በህይወትሽ ላታይ ትችያለሽ፣ ግን ምንም አማራጭ የለም አምነሽ ከመቀበል ውጭ እያለ ነገራት ማለት ነው። ቤቲ እንግዲህ እጅጉን በጣም በጣም ሲበዛ ናቲን ትወደዋለይ፣ ታፈቅረዋለይ። እንዲሁም ደግሞ በቃ እንዳወራት እንዲሁም ከሱ ጋር ሁና መለጣጠፍን ምናምን ትወዳለች። እሱ ግን በፍጹም እየቀረባት እንኳን አልነበረም። ስትቀርብ ለመሸሽ ለመራቅ መጨረሻ ላይ አላስተኛ ብላ ስትለው እባክሽ አትፈታተኘኝ፣ እኔ በስንት መከራ የመጣልኝን እንቅልፍ አታባሪብኝ፣ ዞር በይ ከፊቴ እያለ ቢላትም ጭራሽም የሚባል ነገር ስላልፈጠረባት ይባሱም ብላ እሱ ጋር ልጥፍጥፍ ማለት ጀመረች። ተናደደና እሱም ደግሞ ኡፍ ምን አይነት ጉድ ነው በጣም ያስጠላል አለና ትሁቴ የተኛችበት መኝታ ክፍል ቆረቆረና ረበሽኩሽ አይደል? እንደ ረበሽኩሽ አውቃለሁ፣ በጣም ይቅርታ፣ ግን የዛኔ ባዶ ክፍል ቁልፍ ብሰጭኝ በጣም ደስ ይለኛል። እኔ እኮ በጭራሽ መተኛት አልቻልኩም። ሶፋ ላይ መተኛት እንደምንም ታገስና ተኛ፣ ለነገው ያን ክፍል እናስተካክልልሃለን፣ ቁልፉን ደግሞ አደረጉበት ቦታ ላይ በጭራሽ አላየሁም ብላ ስትለው ወደ ሶፋው አለበት ቦታ ላይ እንዲሁም ቁልፉ ይገኛል ተባለበት ቦታ ላይ ፍለጋውን ቀጠለ።
በስተ መጨረሻ በቴሌቪዥኑ ጀርባ ሲያገኘው ሰተት ብሎ እናቱ የታጎረችበትን ክፍል ሲከፍተው ያየውን ነገር ማመን አቃተውና ሄዶ ጥምጥም አለባት። እናቲቱም ናቲ የኔ ልጅ መጣህልኝ እንዴ ብላ በእልልታ ቀወጠችው። ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የደሴው አርግ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የትሁት ድራማ እንደቀጠለ ይገኛል። የትሁት የድካምና ውጤት በስተመጨረሻ አፍርቷል። እንዴት አድርጌ ላጋልጣቸው፣ እንዴት አድርጌ እነዚህን ሰዎች የእጃቸውን ልስጣቸው እያለች ስትጨናነቅ ናቲ ከዚህ በፊት እንግዲህ የታመመችውን የናቲን እናት እየገባች ስትንከባከባትና ምግብ ስትሰጣት የነበረችው ትሁቴ ፎቶውን እንዳጋጣሚ ስላየች ከፎቶ ጋር ተመሳስሎባታል። ገረማት። ገና እንደመጣ አስቀድማ ትሁቴ ስራዋን ጨራርሳ ካበቃች በኋላ የሆነ ጥሩ ስሜት አልተሰማትምና እኔ ምልሽ ትሁቴ ናቲ እኮ ሊመጣ ነው የገዙልኝ፣ ብታዩ ደግሞ እንዴት ያለ ሸበላ መሰለሽ፣ እወደዋለሁ ብላ ስትላት ትሁቴ ደነገጠችና አመመኝ ሊያስመልሰ ይፈልጓል አለችና ወደ መታጠቢያ ክፍል ሄዳ ተገረመች። ሰው እንዴት የእንጀራ ልጅ ሆኖ ሊያፈቅር ይችላል? ምን አይነት ብልግናና ነውር ነው እያለች ተገረመኝና ሲጨንቃት እኔ ወደ ውጭ ወጥቼ መናፈስ ፈልጋለሁኝ አለቻት። በዛውም ደግሞ አጎቴን ማየት ፈልጋለሁ። ትሁት በየሰዓቱ ነው እንዴ አጎቴ እያልሽ የምትይው? ቆይ እንዴ የቤቱ ስራሳ ብላ ስትላት የቤቱን ስራ እኮ ጨርሻለሁ፣ ምንም ስራ የለም ብላ አለቻት። አይደል? እሺ በይ ለማንኛውም እንግዲያ ስለሚመጣ እንዳትቆይ ብላለቻት። ትሁቴም ወጣችና ወደ ውጭ ወደ እህቷ ጋር ደወለችና ከእህቷ ጋር ስለ ልጇ ካወሩ በኋላ አሁንስ እንዴት ናችሁ? ተረጋጋችሁ ወይ? አሁንማ እኔንም እንደማያገኘኝ ተስፋ ቆርጦ ተመስገን ካለበት ቦታ ላይ ይጠፋል እያለች አለቻት። አይደል? እንግዲያውስ ሲመችሽ የልጅን ፎቶ እንድትልክልኝ በዛውም ሳሚልኝ አለችና አየር ምናምን ወስዳ ትሁቴ ወደ ስራ ቦታዋ ተመልሳ ስመጣ ናቲ መጥቶ ከቤቲ ጋር ቁጭ ብሎ እያወራ እንዴት ነህ? ደህና ነህ? ደግሞ ሰሞኑን በጣም በጣም ነው ያማረብህ፣ ምንድን ነው ነገሩ እያለች ጠየቀችው። አይ መስሎሽ እንጂ እኔ ያው ነኝ። እኔ ምልሽ አቶ ገዙ የሉም እንዴ ብሎ ሲላት፣ ወይ ጉድ አባዬ ማለት እንኳ ቢቀር በስሙ ጠርተህ አንተ አትለውም እንዴ አለችው። እሱ የሚመለከትሽ ጉዳይ አይደለም። ቆይ አንተ ከኔ ጋር ችግርህ ምንድን ነው? እኔ ምንም ችግር የለብኝም፣ ግን አትሳፈጭኝ፣ ያልሆነ ነገር አታድርጌ፣ ደስ አይልም እያላላት። ውይ እንኳን ደህና መጣ፣ ገና ብዙ ነገር የምናወራው ነገር አለ። ባልሽ መቼ ነው የሚመጣው ብሎ ሲላት፣ ማታ ይመጣል፣ ተረጋጋ አለች። ትሁቴም ከቆይታ በኋላ ተመልሳ መጣይና ወደ ቤት ስትገባ ቤቲ ድምጿን ሰማቻትና ትሁት ወይ ቤቲ ነይ ቶሎ እንግዳ መጥቷል ላስተዋውቅሽ አለቻት። ትሁቴም ወደ ሳሎን ስትመጣ ናቲ ጋር ሰላም ተባባሉና እጇን ጨብጧት ፍዝዝ ብሎ ቀረ። ወይ ጉድ! አሁን እንኳን ተመስገን፣ በጣም ደስ ይላል። እቤታችሁ ጥሩ ፊት ያለው ሰው መጣ አላት። ምን ማለት ነው? በጣም ቆንጆ ናት አይደል አለችው። አይ እሱም ማለቴ ሳይሆን ሲዋት በጣም ጥሩ ልጅና ምስኪን ልጅ ትመስላለች። በጣም ትሁቴ በጣም ጥሩ ልጅ ናት ብላ ስትል፣ ወይ ተመስገን፣ አንቺም ስለ ጥሩነቷ መሰከርሽ እንዴ አላት። እና ታዲያ ምን ችግር አለው? ጥሩ ልጅ አይደለች እንዴ? ብመሰክርስ? እንደዚህማ ከሆነ እውነት በጣም ተለውጠሻል እያለ ሙድ ያዘባትና ተገርሞ ማየት ጀመረ። ቆይ አንቺ ግን አታፍሪም እንዴ? ይህን ሁሉ እያደረግሽ ያለሽውን ነገር እውነታውን ገዙ ቢሰማ ምን እንደሚሰማው ታውቂያለሽ? ወደሽ ፈቅደሽ ለገንዘብ መቼም በዚህ እድሜ ብዙ ነገር ያደርጋል ማለት አይደለም፣ ግን ወደሽ ፈቅደሽ በህይወትሽ የገባሽውን ነገር ሌላ ወደኋላ መመለስ አያስፈልግም። አሁን እሱ የሚመጣበትን ጊዜ ንገሪኝ አላት። አላውቅም ብላ ጸጥ አለችውና ወደ መኝታ ክፍል ተነስታ ሄደች። ናቲም ትሁቴ ወዳለችበት ክችን ገባና ትሁት ስለተዋወኩሽ በጣም ደስ ብሎኛል። ቆየሽ እንደዚህ ቤት ከመጣሽ? አይ አልቆየሁም፣
የተወሰነ ቀናት ቢሆን ነው። ምን ነው አንተ ቶሎ አትመጣም እንዴ አለችው። አዎ ምን ላደርግ እመጣለሁ፣ ታሪኩ ብዙ ነው አለና ቁጭ ብሎ ሲያበቃ እሷም ሄደችና በሚገርም ሁኔታ ከናቲ ጋራ ለማውራት ፈለገና ብዙም ደስተኛ አይደለችም። ወደ ስራዋ ልትመለስ ስትል እኔም ብልሽ ትሁት እናቴ በጣም ጥሩና መልካም ሰው ነበረች። እዚህ ቤት የማልመጣበት ምክንያት እናቴን ካጣሁኝ በኋላ ብዙ ትዝታዎችና ጥሩ ስሜት አይሰማኝም፣ ለዛ ነው ብሎ አላት። እንደዛ ነው እንዴ? አዎ እንደዛ ነው ነገሩ ብላ ስትለው በቃ ተረጋጋ፣ ለሁሉም ነገር መፍትሄ አለው። በመቸኮል አንድም የሚስተካከል ነገር የለም፣ ግን ከተረጋጋ ሁሉንም በግልጽ የምታየው ይሆናል አለችው። አይ ነፍሷ በሰላም ተረፍ በይልኝ እንጂ እሷንማ የማገኝበት ጊዜ በጣም የራቀ ነው ብሎ ሲላት እሺ በቃ ለሁሉም ነገር ለበጎ ነው ብላለችው። በጣም አመሰግናለሁ። ለምኑ? እንደዚህ ችግሮቼን ካጠገብ የሆነች ስለተረዳሽኝ አላት። አይ አታስብ አለችና ወደ ስራ ዘወር ዘወር ስትል ትሁት ቆንጆ ቡና አፍሊ ለናቲ እያለች መቀደድ ጀመረች። ያንን ቡና አፍልታ ከጠጡ በኋላ እሱም እያያት በጣም ተገረመ። ገዛኸኝ መጣና እሺ ጎረምሳው እንኳን ደህና መጣህ፣ እኔ ጎረምሳ ሳልሆን አርጅቻለሁ፣ ያላረጀኸውማ አንተ ነህ እንደ ወጣት እያጫወተህ ብሎ ሲለው በጣም አንተማ አረጅህ፣ ስፖርት አሰራም እንዴ? እኔ ጥሩ ምግብ እበላለሁ፣ ራሴን እጠብቃለሁ፣ እንዳንተ ዝም ብዬ አይደለም ብሎ ሲለው አሁን ሌላውን ተውና የመጣሁበት ጉዳይ እንድታዳምጠኝ እፈልጋለሁ አለሁ። ምንድን ነው የመጣህበት ጉዳይ? በእናቴ ሀቅ ገንዘቧን የሆነ በጎ አድራጎት ድርጅት ላይ መክፈት እፈልጋለሁ። በዛ በበጎ አድራጎት ስሟ እንዲጠራ በራሷ ገንዘብ ለጥቅም እንዲሆን እፈልጋለሁ ብሎ አለው። አይደል? ቆይ አንተ ምን አሰራስሬ እንደዛ ትላለህ እኮ? አሁንም እኮ ከወጣት ጋር ትዳር መስርተህ ለልጅህ ለሚስትህ ያለህን ክብር የምናውቀው ነው። ተው እንጂ እንደዚህ አትበል። እኔ ልጄና ሚስቴን በጣም የማከብርና የምወድ ሰው ነኝ ብሎ ሲለው አይደል? በሚስትህ ላይማ ስትወሰልትባት አውቃለሁ። ገዙ እኔ ብዙ ነገር መናገር አልፈልግም። የምፈልገው ግን ገንዘብ ብቻና ብቻ ነው። ለማንኛውም ላስብበትና ማታ እንነጋገራለን ብሎ ትቶት ሄደ። ተመልሶ ማታ ሲደርስ መጣና እሺ የነገርኩህን ነገር ምን አሰብክ? ያው እንደነገርኩህ ለእናቴ በስሟ የሆነ ድርጅት መክፈት እፈልጋለሁ፣ ሲቀጥል ደግሞ እኔም ድርሻዬን እፈልጋለሁ ብሎ ሲለው እናትህ እኮ በህይወት የለችም። በህይወት ባትኖርም ለሷ የማስታውስበት የሆነ ስራ መስራት እፈልጋለሁኝ። በስሟ የሆነ ነገር እንዲደረግ እፈልጋለሁ። እኔ እኮ የጠየኩት ገንዘቧን ነው፣ የእሷን ሀቋን ብቻና ብቻ ነው። ቆይ ምን እየሆንክ ነው ብሎ ሲለው አትቆጣ እሺ፣ ለጊዜው 15 ሚሊዮን ብር እፈልጋለሁ አለሁ። በለው ይህን ሁሉ ገንዘብ ምን ሊያደርግልህ ነው? ለራሴ መቋቋሚያ ነው። ከዛ የእናቴን ገንዘብ ደግሞ መስፈርት ማስያዝ አለብኝ ብሎ ሲለው ትቀልዳለህ አይደል? በል እኔ ስራ አለብኝ፣ ማታ በሰፊው እናወራለን ብሎ ሲለው በድጋሚ እሺ አለና ብርድ ልብስ ምናምን ትሁት ያመጣችለትና ትሁት እንቅልፍ እምቢ ብሎኛል፣ የማናግርሽ ነገር አለኝ። ምንድን ነው? በጣም ይጨንቀኛል፣ ተረጋግተህ ለመተኛት ሞክር፣ ነገሮችን ደግሞ በችኮላ ሳይሆን በጥንቃቄ ለማድረግ ሞክር ብላለችው። አቶ ገዛኸኝ ወደ ውጭ ሊወጣ ሲል ትሁቴን ልጄንና ሚስቴን ተከታታይ ምን እንደሚያደርጉ እንድታጣሪ ይፈልጋለሁ ብሎ አላት። ትሁቴ አሁን ከባድ ስቃይና ፈተና ወደፊት እየጠበቃት ይገኛል ማለት ነው። ለጊዜው ከእናቱ ጋር ስለተገናኘ እጅጉን በጣም ደስ ብሎናል። ውድ የተከበራችሁ ቻናል ቤተሰቦች በቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።